ልንገርሽ የፍቅር ታሪካቸውን። እናታቸው በጣም ጓደኛዬ ናት። እሺ ሰላም አመንሲሳ ትባላለች። የባሌ ሮቤ ከተማ የገበሬ ልጅ ናት እና እስከ 6 ተምራ 7ኛ ክፍል ስንደርስ ያመጧትና ቤት ተከራይተው ሰፈራችን ያደርጓታል። ወንድሞቿ ደግሞ ወጥተዋል ማለት ነው። ደርግ ሲገባ ነው የወጡት። እሺ ሶሪ ኢህአዲግ ሲገባ ነው የወጡት። ወጥተዋል እኛ አሜሪካ ምናምን ያሉት ማለት ነው ወንድሞቿ። ከዛ እያደግን እያለን እኔ ልክ 9ኛ ክፍል ከ9 ወደ 10 እንዳለፍን ያው አቆምኩ ማለት ነው። እኔ እማቃትን ነው የምነግርሽ ታሪኳን እና በጣም ነው የምወዳት። ስደት ወጥቼ ሁሉ ስመለስ ለሰርጓ ሁሉ አልደረስኩም። የዛሬ 18 ዓመት እናቴ ሞታ ለቅሶ ለባሌ ሲሄድ አግብታው በጣም ከክፍል እሷ የ7ኛ ሆና እሱ የ12ኛ ክፍል ተማሪ ነበር። አይቷት ወዷት ወንድሞቿ ወደ አሜሪካ ሊወስዷት ነበር። እሺ ትነግረዋለች። ጠልፎን ያገባት ልዑል ይባላል እሱ። ቤተሰቦቹ እነዚህ ነፍጠኛ የሚባሉት ከአማራ ክልል መጥተው ባሌ ውስጥ እሱም የደህና የባላባት ልጅ ነው። እሺ እሷም ደግሞ የገበሬ ልጅ ናት። በጣም ቆንጆ ናት። በጣም ቆንጆ ናት። በጣም ቆንጆ ናት። ልነግርሽ አልችልም የእናታቸውን ቁንጅና። ልጆቹ ቆንጆ ናቸው እየተባሉ ሰምታችሁ ይሆናል። ሲሄድ በእጁ በልቼ ያለው የዛሬ 18 ዓመት ነው ያስተዋወቀችኝ። እቺ አብሮ አደግ ጓደኛዬ ናት። እኔ ቤት ይዣ ሲሄድ ወደ ቤት ስትሄጂ ምንድን ነው የምትበሉት? የለ አይ እኔ እኮ የገጠር ልጅ ነኝ። አርብ እሁድ ማታ መተን አርብ ነው የምንመለሰው። እናቴ ቋጠረችልኝ እንጀራ አልቋል። እኛ ምን በላው እንደዚህ ነው ቂጣ ጋግረን ነው ስትለኝ ቤት ይዣት ሄድኩ። እናቴ ወይ እቺ የምታምር ልጅ ከየት አመጣሻት ያለችኝ እስከሞት አረሳው። ወሰድኳት ቤት በቃ ፋሚሊ ሆንን። ልክ እነሱ ጾም ሲፈቱ የኛ ቤተሰቦች ዳቦ ይዘው ለስላሳ ይዘው ይሄዳሉ። የእሷ ቤተሰቦችም እንደዚህ ማለት ነው ይመጡ። መምጣት በቃ ላይክ እንደ ዘመድ ሆን ማለት ነው። እና እናቴ ሞታ ሄድኩ ጊዜ ነው የዛሬ 18 ዓመት በኢትዮጵያ ሚሊኒየም ነው ያስተዋወቀችኝ። ባሌ ነው ብላ በቃ ጠለፋት። ምንም ማድረግ አይችሉም። ወንድሞቿ ወደ አሜሪካ ሊወስዷት ነበር። እሺ ስለወደደችው በጣም ስላፈቀረችው ማለት ነው። እሱም ወደዳት። እሱ ተመርቆ መጥቶ የሆነ እርሻ ልማት ውስጥ የስራ አስኪያጅ ነገር ሆኗል። እሷ ደግሞ ፋርማሲስት ተምራ ወንድሞቿ ፋርማሲ ከፈቱላት። የከብት ፋርማሲ ማለት ነው። የከብት ሕክምና ታክማለች። እንስሳዎች አርጋ ቤቷ ሄጄ በእጁ ሁሉ ጎርሻለሁ። እሺ ከዛ እንደዚህ ቀይናል። ምን ሆነሽ ነው ሰላምዬ ስላት በጣም ይቀናል ኡላለችኝ። በጣም ይቀናል እና እዚህ ፋርማሲ ውስጥ ስቆም የሆነ ሰው መጥቶ ከቆመ ከሳቀ ማታ ይደበድበኛል አለችኝ። ከዛ ደግሞ ተመልሼ ከመሞታ 2 ዓመት በፊት ደግሞ ሄድኩኝ። አሁን ከሞተች 14 ዓመቷ ነው እናታቸው። ሲሄድ አሁንም እንደሆነ ነገር ሆነ አገኘዋት። ለምን ጥለሽው አትሄጂም? ይገልሻል አልኳት። አሁን ጓደኞቼ ሲነግሩኝ ብላይ ነበር እኮ ሰሙዬ፣ ይሄ ሰውዬ ህይወትሽን ያጠፋል፣ ሁሌ ሽጉጥ እያወጣ ያስፈራራኛል። ጠጥቶ ይመጣልሽና ቀን እሷ ስትሰራ ነው እንግዲህ የምትውለው። እሱ ባለስልጣን ነገር ነው። ከነዚህ ከእንትኖች ጋር ይውላል። ምን ይላል? መጥቶ ጠዋት ላይ ነው የገደላት። ሲጠጣ አድሮ መጥቶ ጓደኛዬ ደግሞ አሁንም እሄዳለሁኝ። ጓደኛችን ቤስት ፍሬንዳችን ደግሞ ጎረቤቷ ናት። አዎ ጠጥቶ ሄዶ ጠዋት ላይ የተኛችበት እኮ ነው የገደላት። 3ኛ ልጇን እርጉዝ ናት። ይሄ ሁሉ ሰው የማያውቀው የ4 ወር ነፍሰ ጡር ናት የገደላት። እሺ ካልጋ ላይ ጎትቶ አውርዶ የመጨረሻ ገደላት። እኔ ባለፈው ቤተሰቦቹ ወጥተው ኢትዮጵያ ልሂድላቸው ብዬ ነው። እኔም ችግር ላይ ስለነበርኩ ነው እንጂ እንትን አቅርባቸው ነበረ። ይዋደዱ ነበር። ቫዮለንስ ናቸው። ቫዮለንስ ነው በጣም ፍቅር ቢኖርም በጣም ነው የሚዋደዱት። ግን ቤተሰቦቹ መልሰው ያስገቧታል። ይደበድባታል። ችግር እኮ እንደዚህ አይነት ነገር ነው እኮ። አይ ሲጣሉ አይተን አያውቅም ይላሉ። በጣም ነው የሚጣሉ። ሪሌሽንሺፕ ትዳራቸውን አቢዝ የሚያደርገውን ለክሰው በቃ ተቻቻሉ ምናምን እያለ ትልቋ ልጅ ናት እኮ ጮሃ ስትጮህ ነው ገሏት። ጥሏት እኮ ነው የወጣው። ተይዞ እኮ ነው ገሎ ልጇ አንዷ ስትልስ ጎረቤት ሲደርስ ለእናቷ ለአያቷ ደውላ እማዬ በደም ተጨማልቃ ወድቃለች ነው ያለችው። እነዛ ልጆች ትራማ ነው የሆኑት። እሺ እኔ የዛሬ 14 ዓመት ሁሉም ጓደኞች ያውቃሉ። እሷ ስትሞት ሄጃለሁ። ኦፍኮርስ አብሮ አደጌ ናት። አልቀበርኳትም፣ ግን ለቅሶዋ ያላደርሻ ያለሁኝ። እናቷ ሙቭ አደረጓቸው ወደ አዲስ አበባ አካባቢ።
ያው ልጆቹን ወሰደ። ለመጨረሻ ያየኋቸው አንቺ ደግሞ ሞቱ ተብሎ ሲወጡ አላወቅኳቸውም። አድራሻቸውን ደበቁን። እሱ ልጆቹን ሊያሳድግ ተሰጠው አጎትዬ ነው። እሱማ እስር ቤት ነው፣ የእድሜ ልክ እስራት ተፈቱ። አጎቶቿ የአባት ማንን እንደገደሉ ታውቂያለሽ? ይሄ ታሪክ ብለድ ባዝ ነው። የእሷ ወንድሞች ደግሞ የገዳዩን ወንድም ገደሉት፣ ሄደው አስገደሉት። አሜሪካ ያሉት እኔ አልነግራችሁም። ይሄ እውነተኛ ታሪክ ነው የምነግራችሁ። እሱን ሊጋሉት ሞከሩ። ከዛ ከባሌ አውጥተው አርሲ ወሰዱት። መጠበቅ አቃታቸው። እነዚህ እንትን ቀጠሩ፣ የሚገል ሰው ቀጠሩ። እሺ ደም ለደም ብለው ማለት ነው። እህታችንን ገዳይ እንገላለን ብለው ሲያስቸግሩ እሱን አጅበው እስረኛውን ወደ አርሲ ወሰዱት። ባሌ ነበር የታሰረው። አሁን አርሲ ውስጥ ነው ታስሮ ያለው። የእድሜ ልክ እስራት ነው የተፈረደበት። ግን የእሱን ታናሽ ወንድም ሞተ። አጎታቸው ሞተ እኮ በቃ ይሄ የተያያዘ ደም ቀገርምሽም። አንዴ ደም ባስ ተጀምሮ አሁን ልጆቹን ላገኛቸው አልቻልኩም። መማርዬ 2 ልጆች ተገደሉ ህትማማቾች ተብሎ በአደባባይ ሲወጣ አላወቅኩም። ጓደኞቼ ከባሌ ደውለው በረታሽ አሉኝ። ምን ነው ላለው የሰላም ልጆች ተገደሉ ሲሉኝ ኦን ያልኩት አላወቅኳቸውም። ለምን እናታቸው የሞተች ጊዜ ነው ያየኋቸው፣ ትንንሽ ልጆች ሆነው። ከዛ አዲስ አበባ 2 ዓመት አክስታቸው መጣችና አብራቸው አስተማረቻቸው። ከዛ አጎታቸው ወሰደ፣ ፕሮሰሱን ጨርሶ ዘጉ። ማንም እንዳያገኛቸው ማለት ነው ልጆቹን። ገባሽ? የሱን ፋሚሊዎች እንዳያገኙ፣ ማንም እንዳያገኛቸው። ምንም አይነት ኮሚኒኬሽን አልነበረኝም። እናትየው ግን የዛሬ 6 ዓመት አባቴ ሲሞት መጥተው አገኙኝ። እንዲህ ቅፍ አድርገውኝ ትዝ ይለኛል። ሰላም እንኪ ያነፈካታ በቃ ልጄን ያየኋት፣ አይንሽ ውስጥ ልጄን አየኋት እያሉ ነው ያለቀሱት። እሺ የአባቴን ለቅሶ ሰምተው መጡ ማለት ነው። እኔም ለቅሶ ሄጄ እንደዚህ አቅፈውኝ የእሷ እናት ማለት የልጆቹ ያት የልጄን አይን አንቺን አይን ውስጥ ልጄን ነው የማያት ብለው ነው ያለቀሱት። እኔ የገረመኝ የእናታቸው ጦስ ለልጆቹ ልጅ በጣም የተገደለችው እንግዲህ ኦንላይን ላይ ነው አግኝተው። አጎትየው ሲናገር ሰምተሻል። አልወደደችውም፣ ጸባዩን ተወችው። እኔ በጣም ነው ያዘንኩት። ልጆቿም ለልጆቿ የገረመኝ የእናታቸውን አይነት ልጆቹን በሽጉጥ መሞታቸው። የተኛችበት አልጋ ላይ ነው የገደላት፣ ደብድቧት። ሁሌ ሽጉጥ እኔ ደግሞ ጥለሹ ጥፊ፣ ለምን ወንድሞቹ አይወስዱሽ? አትናገርም። በጣም ነው የምትወደው፣ የምር ተወደዋለች። እሱ ግን ቅናት፣ ሰው የሚያፈቅረውን ሰው አቢዩዝ ያደርጋል። በጣም ነጭ ናት፣ በጣም ቆንጆ ናት። ክልስ ነው የምትመስለው። እሺ እናታቸው የምር መማር ልጆቹን ቆንጆ ናቸው ተባለ። የእናታቸውን ቆንጅና አልነግርሽ። የእሷም እናት ደግሞ በጣም አሮጊቷን በጣም ቆንጆ ናቸው። እሺ እና ይሄ ታሪክ የምነግርሽ ጓደኛዬ ናት። እንግዲህ የ13 ዓመት ጀምረን ለሰርግሽ አልደረስኩም ብዬ ትዝ ይለኛል። ባለቤቴ ነው ተዋውቂው ብላኝ በእጁ ሁሉ በልቻለሁ፣ በእጁ ሁሉ አጉርሶኛል። እሺ እና ሀዘን ላይ ስለነበርኩ ቤታቸው ወስዶ አዲስ ቤት ሰርተው አልኖሩበትም። 2 ወር እሷ ስትሞትበት ያ ቤት እንደዛው እንደቆመ ነው። አሁን የሆነ ዘመድ ነገር አስገብተውበት፣ ያው ሰው የሞተበት ሰው ታውቂያለሽ፣ ክፍለ ሀገር ማንም አይከራየው። እንደዛው እንደቆመ ቤቱ አለ። ወንድሞቿ እንዳትጎዳ እሱን መርጣው ስለቆየች በጣም የተማሩ ወንድሞች የልጆቹ አጎት የሷ ወንድሞች በጣም ፋርማሲ ከፈቱላት፣ የእንስሳ ሐኪም ቤት መድኃኒት። እና እሱንም እኮ ለምን ሰራሽ? ለምን ቆምሽ? እሱ የፈለገው ቤት ውስጥ እንድትቀመጥ። የተማረች ልጅ ናት፣ በጣም ጎበዝ ናት፣ ተወዳዳሪ ተማሪ ናት። እናታቸውም ጭንቅላና አለ። ቅናት ያስገድላል፣ የምትወጁንም ያስገድላል። አይ ዶንት ኖ ዋይ። የቅናት መንፈስ መጥፎ ነው። የሚያፈቅሩትን በልክ ሲሆን ነው እንጂ አሁን እሱ እንግዲህ የልጅነት ሚስቱ ናት፣ ከሱ ሌላ አታቅ። ከ14 ከ15 ዓመቷ ጀምሮ የሚያውቃት ሰው ነው። በእድሜም ከሷ ይበልጣል። እኛ 7ኛ ክፍል ሆነን እሱ 12ኛ ክፍል ተማሪ ነበር እና ይሸኛት ነበር። እሺ የአንድ ሰፈር ልጆች ናቸው፣ ሁለቱም የገበሬ ልጆች ናቸው። አስቢው እንግዲህ እና በጣም 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 ያሳዝናል። ባለፈው ቤተሰቦቹ ቀርበው እንትማነች የሆነች ስሟ ጠፍቶብኝ ነው፣ እሷ ላይ ቀርበው አየሁኝ ሲናገሩ። ፓወሩም የላቸውም፣ መናገርም አይችሉም። ለምን? እሱ ነው ልጆቹን እናታቸውን ባይገል ልጆቹም አይበታተኑም፣ ይሄም አይደርስባቸውም ነበር። የምር በጣም ነው ያዘንኩት። ለነገሩ እሱም በሽተኛ ሆኗል አሉ፣ ታሟል በጣም እስር ቤት ውስጥ። ኦፍኮርስ የህሊና ቀውስ። እሱ አላቅም እንደዛ እንዳደረግኩ ነው ያለው። ኦፍኮርስ አልኮል አለ እና ሁሌ ነበር ሽጉጥ የሚያወጣባት። የመጨረሻ ገደለ። እንደዚህ
ቫይለንስ ምናምን ያለበት ሪሌሽንሺፕ መጠንቀቅ ነው መጠንቀቅ ነው። ያ በጣም ብዙ ግን በተለይ አሁን ሰሜራ ግን አሁን የቤተሰቡ እንትን እየታየ ነው። ቤተሰብ ጣልቃ መግባቱ ግን ትዳራቸው ላይ ሌላ ችግር እንዲፈጠር ያደረገ አይመስልሽም? አይ አይደለም። በጣም ቤተሰቦቹ አይደለም ለምን እሱ ነው እንደሆነ ቫዮለንስ ታውቂያለሽ? አይ ቤተሰቦቹ አልገቡም። ለሚ ቴክ ዲስ ዋን እኔ አሁን የኔ አንደርስታንዲንግ ነው። አንደኛ እሱ የሚፈልገውን ነገር ሳይሆን የማይፈልገውን ነገር አረጉ። ወደ ቬተርነሪ ሜዲሲን ፋርማሲ ከፈቱላት ከሱ ፍቃድ ውጭ። ከሱ ፍቃድ ውጭ አይደለም አባ ተስማምተው ነው። እሷ እንዲመተዳደር አንቺ ምንድነው ያልሽ? ኖ እሱ ስትሆን ደስተኛ አይደለም እኮ ነው ያልኩሽ። እሱ ስራ ቦታ ሰው ሲያናግራት በአጋጣሚ ነው ስራዬ ላይ የሚመጣው አለች እና ወይ ሰው ቆሞ ካየ ሱቅ ውስጥ ፋርማሲ ውስጥ እንደዚህ መድኃኒት ሊገዛ ወንዶች ቆመው ካየ አንቺ 2 ቀን 3 ቀን ተመላልሰው አንቺን ፍለጋ ነው የመጡት። ቅናት ነው እኮ እንጂ ስተነጋግረው ማን የተከፈተላት እንድትሰራ። መጀመሪያ እንደዛ ስላላልሽ ያቺ የሆነች ነገር ስለሰማው ነው። ቤተሰብ ጣልቃ የገባ ነገር ይመስለኛል። አሁን እንዳልሽ እሱ ያልሽን አሁን እሷ ቤት እንድትሆን ነበር የሚፈልገው፣ ግን እነዛ ፋርማሲ ተከፈተላት የተማረች ሰው ናት ምናምን ስትይ ያኖስ እጀው ነውና በጣም ታሪኩ አሳዛኝ ነው። ልጆቹንም እዛው ነው እኔ የሚገርመኝ የልጆቿ መሞት። በጣም ልጆች እኮ ናቸው። እንግዲህ አይታችሁታል ስለሆነ የተጻፈ ምንም የሚታለፍ እንትን አይደለም። የተጻፈ ነገር ስለሆነ እሱ መጀመሪያ እንደዛ ባያረግም እነዚህ ልጆችም እንደዚህ ቀራሉ ብለን እንትን የምንለው ለትምህርት ናቸው እኮ ልጆች የመጡት አይደል? አጎታቸው ስማቸውን ቀይሮ እሺ፣ የአባታቸውም ስም ስለተቀየረ ስማቸውም ስለተቀየረ እኮ ነው ስማቸው የጠፋብኝ። እሺ ኦፍኮርስ አጎታቸው እንደ ልጅ አድርጎ ነው አዳፕት አድርጎ ነው ያመጣቸው ነው ሊያሳድጋቸው። በልጅነታቸው አምጥቶ ነው ለትምህርት አይደለም ያመጣቸው፣ እሱን ያሳደጋቸው። እናት የላቸውም፣ አባታቸው እስር ቤት ነው። በቃ ወሰዳቸው አጎትየው። ስማቸው ስለተቀየረ መልካቸው እኔ ልጅ ሆኖ ነው ያየኋቸው። አስበው ሳያቸው አላወኳቸውም። ስማቸውም ተቀይሮ ነበር። ስማቸውም ተቀየረ እና ወይኔ ሲያሳዝኑ ብዬ በኋላ ሲነገረኝ ነው በረታሽ ጠነከርሽ ብለው ለቅሶ ተቀምጠዋል። አክስታቸው አለች ምንድን ነው ስል የሰላም ልጆች እኮ ናቸው የተገደሉት አሜሪካ ሲሉኝ መማር ከውን ያልኩት በጣም ነው የደነገጥኩት። ስልክ ያው የእህቴ ልጆች ማለት ናቸው። ጓደኛዬ ማለት እህቴ ማለት ያብራል። ግን አሁን እዚህ ነጥብ እንውሰድ። እነሱን ኦልሬዲ ታሪኩንም ባለፈውም ስለሰማ ነው በጣም ትራጀዲ የሆነ ታሪክ ነው። ግን አንቺ አሁን እንድታስተላልፊብን ልትነግሪን የምትፈልጊው ቅናት ከልክ በላይ ሲያልፍ ህይወትን ምንም ብትዋደጅም ብትፋቀሪም ቅናት ካለ መጠፋፋት አለ ብለሽ ነው የምታስቢው? የሻለም በኩል ቅድም እና መማርም ደግሞ የፈለገ ቢወድሽ ምንም አያረግሽም ስንባባል ያደርጋሉ። በጣም ቅናት መጥፎ ነው። ቀንተው አሲድ የደፉባቸውን ታውቃላችሁ? ቀንተው ሚስቱን አሲድ የደፋበት ግን መንገደኛ እኔ እንደ ሀሳብ ማለት ለአይምሯችንም ስፔሻሊ ላላገባኖች አሁን እኔ ትራውማ እየሆነብኝ ነው ሰሞኑን። ስፔሻሊ የምሰማው ላይክ ጥሩ ነገር ብንነጋገር ምን አለበት? የምሬ ነው ማለት በቃ የሚያስተምር በቃ ጥሩ መጥፎ ነገር ብቻ ነው የምንሰማው እና ራሴ ይጨንቀኛል። አሁን አይጭነቅሽ፣ እውነተኛ ፍቅርም እንዳለ ማወቅ አለብሽ። ከብል ኦብሴሽን የሆነ ወንድ ላይፍሽን ሊቆጣጠር ያለ ወንድ ከመጀመሪያ ስትተዋወቂው ሬድ ፍላግ ነው ይታይ። እውነት የምሬን ነው የምልሽ። ይሄን አትልበሺ፣ እንደዚህ አትቢ፣ በዚህ አትውጪ፣ እንደዚህ ሰው አናገርሽ፣ ከከሌ ጋር አታውሪ፣ ሬድ ፍላግ ነው። ካገባሽ ደግሞ ሞር አቢዩዚቭ ነው የሚሆነው። እኔ በሌላም በብዙም ሰው ስላየው ነው። አሁንም ለሴቶች ሁሌም አጠገቢ ላሉ ጓደኞቼ ለእህቶቼ ይሄንን ነው የምመክረው። በጣም እንዲህ ያለኝ ስትል ይሄ ሬድ ፍላግ ነው አቁሙ ነው የምለው። እና አኒታዬ ይሄ ጥሩ ነው፣ ትምህርት ነው እኮ እንድትፈሪ አይደለም የኔ ቆንጆ። ሰሜራ ደግሞ አንድ ነገር ልንገርሽ እሱ ላይ ማለት ነው። አሁን ለምሳሌ እንደዚህ አታርጊ ካለሽ ሁለታችሁ መናበብ አትችሉም? ተነጋግረው ሁለቱን እንትን ቢያደርጉስ? አታርጊ የሚላትን እሱ አታርግ፣ እሱ ደግሞ አታርግ የምትለውን
ቢተው ያን ነገር ወደ ሌላ ነገር ያመራለሽ ነው። አሁን ትልቁ ችግር ይኸውልሽ ሀበሻ ጋር ማየው ሀበሻ ጋር ምናየው መማሪ ሀበሻ ጋር ምን አለ መሰለሽ ኢግኖራንስ አለ። አሁን ስትሪክትሊ አይደለንም፣ ልክ እንደ ነጮቹ አይደለንም። እኛ ነጮቹ you have to stop ካሉ ስታፕ ነው። የኛዎቹ ግን በቃ ልማዱ ነው ወይም አመሏ ነው። አንቺ አሁን ስትናገሪው ባልሽ ተው እባክህ እሱ ነዝናዛ ነው አመሉ ነው ብለሽ ጥለሽው ከሄድሽ the next day something happen። ነጮቹ ግን በቃ that's serious you have to stop ይሉሻል በቃ። የኛ ግን ይሄ ኢግኖራንስ አለን። ያን ነገር ይመስለኛል ወደ ሌላ ቫዮለንስ እንድንሄድ የሚያደርገን። እኔ እንግዲህ የራሴ አንደርስታንዲንግ ነው። ኖ እንትን ነው ቫዮለንስ የሚያመጣው አንደኛው ኮሚኒኬሽን አለመኖር ነው። ኮሚኒኬሽን እና እሱ እኮ ነው እያልኩሽ ያለሁት። ኮሚኒኬሽን አሁን ለምሳሌ እኔ አሁን ያንቺ ባል አሁን መማሬ አሁን በቃ መሚ እንደዚህ እንዳታረጊ ብሎሽ ይሄዳል አርገሽ ጠብቂዋለሽ። the next day ለምን እንደዚህ ያረግሽ ጭቅጭቅ ይመጣል። the next day እንደዛ አሁን ኮሚኒኬሽኑ አይሽ ስቶፕ ብሎሻል፣ ግን አንቺም ወይም ስቶፕ ለምን እያመሸ ትመጣለህ ከዚህ በኋላ ሳታ በጊዜ ግባ ምናምን ብለሽ ስትነግሪው በጊዜ ሳይገባ ሲቀር the next day ከደገመው ያ ኢግኖራንስ ነው። አሁን እኛ ጋር ላይክ ኤክስፕሌን አሁን የሚሄዱበትን ቦታ የሚያደርጉትን ነገር በትዳር ከሆነ መነጋገር አሪፍ ይመስለኛል። በጣም መነጋገር መግባባት። ከዛ ውጭ ግን ታዛዥና አዛዥ ሆነሽ የምትኖሪ ከሆነ እንዳለችው ወደ ሌላ ለምን ሳትነግረኝ የሚለው መሰለኝ እንትን የሚያመጣው። እና ሰብልዬ እኔና አንቺ እንውጣ። እኔ እንኳን ግብቻለሁ ሰብለናት እንጂ ግራ የሚገባኝ አንድ ነገር ያልገባኝ በእኛ ኮሚኒቲ ውስጥ ያየሁት ለምንድን ነው የባሌን ስልክ አየዋለሁ የሚስቴን ስልክ አየዋለሁ። ይሄ ማለት ትረስት አይደራረጉ ማለት ነው። እኔ ሁሉ አመት ከባለቤቴ ጋር ስኖር የፈለግኩት ነገር ካልሆነ በስተቀር ወይ ቁጥር ፈልጌ ካልሆነ አንድ ቀን ባለቤቴ የኔን ስልክ ከፍቶ ቴክስቴን አይቶ አያውቅም። እኔም አንድ ቀን እኔ እሱን ቴክስት አይቼ አላውቅም። ዊ ትረስት ኢች አዘር 26 ዓመት ቀላል አይደለም። አንድ ቀን እኔ አይ ዶንት ኖ አንድ ቀን ስልኩን ደበቀኝ አላሳየኝም። ስልኩን ከፍቼ እንደዚህ አረኩ፣ ስልኩን እንደዚህ አረገ፣ ስልኳን እንደዚህ አረኩ። እኔ የማይገባኝ ነገር ይሄ ነው። ስንጋባ መጀመሪያ ተማምነን መሆን አለበት። ትረስት ያለው ሲሆን ነው ትዳር የሚሆነው እንጂ ጥርጥር ያለው አይሆንም ብዬ ነው የምገምተው። ምን ትላለህ አንተ መንገደኛው እዚህ ላይ? ይሄ እምልሽ እውነትሽን ነው። እኔ አሁን ይኸውልሽ ምናልባት አሁን ያለው ጄኔሬሽን አላቅም፣ እኔ በራሴ ላይ እንትን ያለ ስለሆነ እኔ ሚስቴን ስልክ ማየት አልፈልግም።